ለምን ነው መፈተሽ የፈለግነው? አብዛኛው ሰው እንደዚህ አድርጎ እውነቱ ስለማያውቀው ጠዋት ስትነሳ አእምሮ ተነስቶ አንተ ማትረባ ህይወትህ አበላሽተህ ቤተሰብህ አበላሽተህ አትማር አትሰራ ብሎ ነው የሚጨፈጭፍ። አንዴ እውነቱ ወቀውና እውነቱ ስታውቀው ኦኬ አሁን ያለው እዚህ ጋር ነው፣ የት ነው መሄድ የምፈልገው? ኔክስት ስቴፕ እንሄዳለን። ግን ለሁሉም ሰው ልትተርፍ ደግሞ ጤንነትህ መንከባከብ አለብህ። እሺ ጤንነት ከሌለች ትፈርሳለህ አይደለ? ሁሉም ኤርላይንስ ምን ይላሉ? በአደጋ ሰዓት ፑት ዮር ኦክሲጅን ማስክ ፈርስት ይላሉ። መጀመሪያ የማን ኦክሲጅን ማስክ ነው ማድረግ ያለብን? መጀመሪያ ለራስህን ግጠም፣ ከዛ ጊዜ ይኖርሃል ለልጅህን። ለራስህ ሳትገጥም ልትሄድ አንተ የሆነ ችግር ከገጠመ ሁለታችሁ ቀራችሁ ማለት ነው። ግን ለራስህ ከገጠም ለነሱ ታግዛቸዋለህ። አሁን ምን ወስደው ትምህርት አለ እዚህ ጋር። ለራስህ ለዚህች ህይወት በደንብ አድርገህ ማትንከባከብ ከሆነ በተለያዩ ሰዎች እኔ ለልጆቼ ብዬ ለስራዬ ብዬ ምናምን ብለህ እቺ ካፈረስካት አንተ ስትፈርስ ሁሉ ልታፈርስ ትችላለህ። ራስህ ስትገነባ በሁሉም ትገነባ። የሌለህ ነገር አትሰጠም።